እንደኔ ትምርትን አምሮሮ የሚጣላ ሰው እዚህ ምድር ላይ ያለ አይመስለኝም። አስታውሳለሁ ድሮ ትምርት አይገባኝም ነበር ቶሎ ከስንፍና ሳይሆን አንደኛ ከሚወጡ ተማሪዎች እኩል አጥንቼ እኔ ግን 30ኛ ምናምን ነበር ሞጣው በተለይ ቁጥር ላይ ማይ ጋድ ለፈተና ለሊቱን ሙሉ አጥንቼ ማት 2:40 መጣውበት ጊዜ ነበር ሊያውም ፈተናውን ተቀምጬ ሳልጨርስ እና ባደኩኝ ቁጥርም እየባሰብኝ ነው መጣው ነገሮችን ቶሎ አንብቦ የመረዳት አቅሜ በጣም እየወረደ መጣ በጣም ጊዜ ወስድብኝ ነበር የሆነ ነገርን አንብቦ ለመረዳት እና በቃ ደደብ ስለሆንኩኝ ነው ብዬ አስብ ነበር ከዛ ውጭ ሀገርም መጥቼ ትምህርት ቤት ስገባ ጭራሽ የቋንቋ ክፍተትም ነበር በጣም ነበር የተቸገርኩት አስተማሪው የጻፈው የተናገረው ነገር ምንም አይገባኝም ቤት ገብቼ ሳነበው ራሱ ክላስ ውስጥ የነበርኩኝ አይመስለኝም ያን ያህል ነበር ግራም ገባው ከዛ አመቱ መጀመሪያ ላይ ግን የዲስሌክሲያ ፈተና ነበር ዩሮፕ ወይም አሜሪካ ከተማራችሁ ታቆታላችሁ ዲስሌክሲያ ማለት የትምህርት አቀባበል ችግር ነው እና እሱን ፈተና ስፈተን ዲስሌክሲያ አለብኝ ዲስሌክሲያ አይነቱና መጠኑ በጣም የሚለያይ ነው የሆነ ነገሮችን አንብበው ፊደሉ ወይ ቁጥሩ የሚቀየርባቸው ሰዎች ራሱ አሉ ለማንበብ በጣም የሚቸገሩ ሰዎችም አሉ ለኔ ደግሞ ቁጥሮችን ወይ ፊደሎችን አንብበው ቶሎ መረዳት አቅሜ የወረደ ነበር ትንሽ እና ከሁለት ዩኒቨርሲቲዎች ራሱ ለማቋረጥ ተገድጄ ነበር ከኮርሶቹ ጋር መግባባት ስላቃተኝ እና ምን ልላችሁ ፈልጌ ነው ሁሉም ሰው ዶክተር ለመሆን ኢንጂነር ለመሆን ፓይለት ለመሆን አልተፈጠረም ብዙ ጊዜ ዲስሌክሲያ ያለባቸው ሰዎች በጣም ጎበዝ አርቲስቶች ናቸው ደናሾች ናቸው ሜካፕ ይሰራሉ ሰዓሊዎች ናቸው ገጣሚዎች ናቸው ደራሲዎች ናቸው እነዚህ ስራዎች ደግሞ ዶክተር ከመሆን እኩል ፓይለት ከመሆን እኩል ኢንጂነር ከመሆን እኩል ስራ ይጠይቃሉ ብርታትን ይጠይቃሉ ጎበዝ ተማሪ ለመሆን ሁሌ ባጠና አይደለም እና ቢያንስ እዚህ ሀገር ሰፖርት ታገኛላችሁ ኢትዮጵያ ግን የትምህርት ሲስተሙም የወረደ ነው የወደቀ ነው ራሳችሁም ላይ ወይ ልጆች ካሏችሁ ልጆቻችሁ ላይ ክፉ አትሁኑ